ሜጋን 911 ጋርም ደወለች። ልጄ አባት ሊገልኝ የሞከረ ነው፣ ደም እየፈሰሰብኝ ነው እና ልጄም በፍርሃት ደንግጧል አለች። ነገር ግን ከመተኮሳቸው በፊት 2 ጊዜ አዳም በቀጥታ ቅድሚያ ተኮሰባቸው። ከዛ ወደ ሜጋን ዞረ። አንድ ጥይት በቀጥታ በግራ አይኗ በኩል ህይወቷን በቅጽበት አጠፋው። በአንድ ጣሪያ ስር አብሮ መኖር ከልጅና ከቤተሰቦች ጋር በሰላም እንዳለ ማሰብ፣ ከዛ በታሪክ አስከፊ የቤተሰብ ጭፍጨፋው አንዱን መፈጸም። ይህ እንዴት ሊሆን ቻለ? ይህ የአዳም ማቶስ ታሪክ ነው። የአራት ንጹህ ህይወት የወሰደ የገዛ ልጁን ደግሞ ለዘላለም በስሜት የጎዳ ሰው አሳዛኝ ታሪክ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንዲሁም ቪዲዮ ከተመቻችሁ ቪዲዮን ላይክ ሼር በማድረግ ይህን ቪዲዮ ጀምሩት። ሜጋን ብራውን ገና በ20ዎቹ ዕድሜ ሳለች አዳምን አገኘችው። በመጀመሪያ መልከ መልካም ተወዳጅና አሳቢ ሰው መስሏት ታያ። ብዙም ሳትቆይም ጸነሰች። ክርስቲያን የተባለ ወንድ ልጅ ወለዱ። ነገር ግን ግንኙነታቸው ለረጅም ጊዜ ሊቆይ አልቻለም ነበር። ሜጋን እርጉዝ እያለችም አዳም ትቷት ጠፋ። በኋላ ላይ ግን የልጅን ህይወት መካፈል ፈልጋለሁ ብሎ ተመለሰ። የሜጋን ወላጆች ግሬግ እና ማርጋሬት ብራውን በደግነት ልባቸው ቤታቸውን ከፈቱለት። ነገር ግን አንድ ቅድመ ሁኔታ ነበራቸው። ስራ ይዞ ራሱን ችሎ በተቻለ ፍጥነት መውጣት አለበት የሚል ቀድሞ ሁኔታ ነበር። ነገር ግን ቤቱ ሰላም ሳይሆን የለየለት ጸብ ማድረጊያም ሆነ። ሜጋንን ሰነፍና ኃላፊነት የጎደለው ያለች ተወቅሰው ነበር። እሱም በንዴት ይገነፍል ነበር። በተለይ ሜጋን ከሌላ ወንድ ጋር መገናኘት ስትጀምር በአዳም ውስጥ ያለው የቀናት እሳት እንደ ሰል እሳት ተቀጣጠለ። የፍጻሜ ምሽትም ደረሰ። ሜጋን 911 ጋርም ደወለች። ልጄ አባት ሊገልኝ የሞከረ ነው፣ ደም እየፈሰሰብኝ ነው እና ልጄም በፍርሃት ደንግጧል አለች። ሜጋን በዛች ምሽትም ተረፈች። ነገር ግን አዳም ከፖሊስ አመለጠ። ፖሊስ ሊይዘው አልቻለም። ከመድረሳቸውም በፊት ሸሽቶ ነበር። ከጥቂት ቀናት በኋላም አዳም ተመለሰ። በዚህ ጊዜ ሊጣላ አልመጣም ነበር፣ ሊጨፈጭፍ ወይም ሊገል ነበር የመጣው። በሜጋን መኝታ ክፍል ውስጥ አዲሱን የእሷን የወንድ ጓደኛዋን ኒኮላስ ኖላንድን በመዶሻ ደበደበው። ድብደባውም እጅግ በጣም አሰቃቂ ነበር። ሜጋን ለእርዳታ ወደ አባቷ ሮጠች። ግሬግ ሽጉጣቸውን አነስ። ነገር ግን ከመተኮሳቸው በፊት 2 ጊዜ አዳም በቀጥታ ቅድሚያ ተኮሰባቸው። ከዛ ወደ ሜጋን ዞረ። አንድ ጥይት በቀጥታ በግራ አይኗ በኩል ህይወቷን በቅጽበት አጠፋው። በመጨረሻም አዳም ማርጋሬትን እጆቿን ካሰረ በኋላ ደበደባትና በፕላስቲክ ከረጢት አንቆ ገደላት። ይህ ሁሉ አሰቃቂ ድርጊት ሲፈጸም ትንሹ ክርስቲያን ኦቲዝም ያለበት ልጃቸው እዛው በቤት ውስጥ ነበር። ነገር ግን ፍርሃቱ በዚያ አላበቃም። ለ4 ሙሉ ቀናት አዳም በ4 አስክሬኖች በተሞላው ቤት ውስጥ ኖረ። የማርጋሬትን የባንክ ካርድ ተጠቅሞ ፒዛ አዘዘ። የቤተሰቦቹን ውሾች $50 ሽጦ ገንዘቡን ተጠቀመበት። በመጨረሻም አስክሬኖቹን ለመቅበር አካፋ ገዛ። ለመደበቅ ያደረገው ሙከራ ግን አልተሳካለትም። ፖሊስ የገቡት በራሱ ስም በገባበት ሆቴል ውስጥ ነው። ትንሹ ክርስቲያንን ስለተፈጠረው ነገር ሲጠይቅ ልጁ በመጨረሻ ተናገረ። አባቴ እናቴን ገደላት ሲል ነበር። በፍርድ ቤት ውስጥ አዳም ሁሉ ነገር ያደረኩት ራሴን ለመከላከል የተደረገ ነው ሲልም ተከራከረ። ነገር ግን ዳኞች በውሸት የተሞላውን ታሪኩን ውድቅ አደረጉበት። 4 ግድያዎች፣ 4 የጥፋተኝነት ውሳኔዎች፣ 4 ተከታታይ ዕድሜ ልክ እስራት፣ ይቅርታ የማይገኝበት። የዳኛው ቃል ከባድና ልብ የሚሰብር ነበር። ይህንን ያደረግኩት ለልጄ ነው ትላለህ። ነገር ግን እናቱን አያቶቹን ገደልክ፣ አባቱን ነፍሰ ገዳይ እንደሆነ እያወቀ እንዲያድግ ትተዋል። ከዚህ የከፋ ቅጣት የለም ይባላል በዳኞቹ። አዳም ማቶስም በእስር ቤት ውስጥ ይሞታል። ልጁ ክርስቲያን ግን ከዚህ የከፋ ቅጣቶች ተሸክሟል። አባቱ የፈጸሙን አሰቃቂ ድርጊት ውስጥ ይዞ ለዘላለም መኖር። ይህን ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆናችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።